ሰላም ሰላም በያላችሁበት የከበረ ሰላምታችን ይድረሳችሁ ይያልን ከኦኤምኤን የአማርኛው ክፍለታው የአማርኛ ዜና ሰዓታችን ላይ ደርሰናል። ዘገባዎቹን ደግሞ እናንተ የማርሰው ጫሉ ተፉ ነኝ። የሲንቄ ኢንስቲትዩት ዓለም አቀፍ የሴቶችን ቀን በተለያዩ ዝግጅቶች እያከበረ ይገኛል። በዚህም ተቋሙ በነገው ዕለት ማለትም ማርች 9 በብዙ ከተለያዩ ዓለም ለተውጣጡ ሴቶች ስለ ኦሮሞ የሲንቄ ባህልና ስርዓት የማስተዋወቅ ስራም እንደሚያከናውንም ገልጿል። በተጨማሪም ከማርች 10 ጀምሮ እስከ ወሩ ማብቂያ ድረስ በየቀኑ ትላልቅ ተጽዕኖ የፈጠሩ ሴቶችን በዌብሳይታቸው እንደሚዘክሩ ማስታውቀዋል። በጉዳዩ ላይ ተጨማሪ ያለው የዓለም የሴቶች ቀን ማርች 8 በመላው ዓለም በደማቅ ሁኔታ እየተከበረ ይገኛል። የተባበሩት መንግስታት ድርጅት የዛሬዋን ቀን የሴቶችን እድገት ለማፋጠን መዋዕለ ንዋይ ማፍሰስ በሚል መሪ ቃል እንዲከበር ወስኗል። ዋነኛ ትኩረቱም ለጾታ እኩልነት እርምጃዎች ላይ ያደረገ መሆኑ ተገልጿል። ዛሬ እየተከበረ የሚገኘው የሴቶች ቀን በዓለም አቀፍ ደረጃ ለ113ኛ ጊዜ ነው። የኦሮሞ ሕዝብ ትልቅና ጉልህ ቦታ ለሴቶች ይሰጣል። ለዚህም በኦሮሞ የገዳ ስርዓት ውስጥ ሀደ ሲቄ በማለት በሴቶች የሚመራ ስርዓትን ገንብቷል። በባህሉ መሰረት ማንም ሰው ሀደ ሲንቄ ባለችበት ቦታ መጋጨትና መጣላት ፈጽሞ የተከለከለ ነው። ልክ እንደ ሰላም ሚኒስተር ነው ሚናቸው። የነሱን ቃል ማክበርም ግዴታ ነው። ታዲያ በዚህ ቱባ ባህል ስርዓት ስም የተቋቋመው ሲንቄ ኢንስቲትዩት የሴቶችን ቀን አስመልክቶ ይህንን ዘመናትን የተሻገረ ስርዓት ለዓለም ለማስተዋወቅ የተለያዩ ስራዎችን እያከናወነ ይገኛል። የዘንድሮን የሴቶች ቀን አስመልክቶ በነገው ዕለት ማለትም ማርች 9 2024 በዙም ከተለያዩ ዓለም ከተውጣጡ ሴቶች ጋር ውይይት ለማካሄድ ቀነ ቀጠሮ ይዟል። የዝግጅቱ ዋነኛ ዓላማም የሲንቄ ስርዓት ምን እንደሆነ ማስተዋወቅ እንዲሁም የሌሎች ሀገራት ልምድ ከሴቶች ጋር በተያያዘ ምን ይመስላል የሚለውን ልምድ የመቅሰምና በአሁኑ ወቅት በተለያዩ የዓለም ክፍሎች ያሉ የኦሮሞ ሴቶች ያሉበት ማህበራዊ መስተጋብር ምን ይመስላል በሚለው ዙሪያ እንደሚነጋገሩ ነው ያስታወቁት። በዕለቱም ከተለያዩ ዓለም ሀገራት የተጋበዙ ሴቶችም በዙም ውይይቱ ላይ ይካፈላሉ። ኢንስቲትዩቱ እንዳስታወቀውም በመቀጠልም ከማርች 10 ቀን 2024 ጀምሮ እስከ ወሩ ማብቂያ ድረስ በየቀኑ በዓለም ላይ ተጽዕኖ የሚፈጥሩ አንዳንድ ሴቶችን በዌብሳይታቸው እንደሚዘክሩም ገልጸዋል። ተቋሙ ዋነኛ ግባቸው የሲንቄን ስርዓት ለዓለም ማስተዋወቅ እንደሆነም አስታውቋል። በሌላ ዜና በሰሜን ሸዋ ዞን ጠራ ወረዳ የአማራ ጽንፈኛ ቡድን የፋኖ ታጣቂዎች ባደረሱት ጥቃት የሰው ሕይወት ማለፉና ንብረት መውደሙን ነዋሪዎች ለኦኤምኤን ገለጹ። ታጣቂዎቹ ትናንት በወረዳው በተለያዩ ቀበሌዎች ነዋሪዎች ላይ በፈጸሙት ጥቃት 17 ሰዎች መገደላቸውን የገለጹት ነዋሪዎች የአርሶ አደሩን እህልና ንብረት ማቃጠላቸውንም ተናግረዋል። በጉዳዩ ላይ ተጨማሪ ያለው የፋኖ ታጣቂዎች ሰሞኑን በጠራ ወረዳ ነዋሪዎች ላይ ጥቃት መሰንዘር መቀጠላቸው ነው ምንጮች የገለጹት። ታጣቂዎቹ በወረዳው ከ6 በላይ በሆኑ የገጠር ቀበሌዎች ላይ ጥቃት የፈጸሙ መሆናቸውን የሚናገሩት ነዋሪዎቹ በጥቃቱም በሰውና በንብረት ላይ ከፍተኛ ጉዳት እያደረሱ መሆናቸውን ነዋሪዎች ለኦኤምኤን ተናግረዋል። በትላንትናው ዕለት ማለትም መጋቢት 7 ቀን 2024 የፋኖ ታጣቂዎች በጅሩ ዳዳ ቀበሌ ነዋሪዎች ላይ በፈጸሙት ጥቃት 5 ሰዎች መግደላቸውን የገለጹት ነዋሪዎች በርካታ የመኖሪያ ቤቶች ከነከብቶቻቸውና ንብረት ጭምር ማቃጠላቸውን ጠቅሰዋል። በጅሩ ዳዳ ቀበሌ ሆሮ ደበሴ፣ ዳዳ፣ ጠንቃ፣ ሃንጡሬና ሳቃ አርዶ በተባሉ ቦታዎች የህዝብ ንብረት በእሳት ማጋየታቸውንም ነዋሪዎቹ አክለው ገልጸዋል። በተመሳሳይ በወሬ ገብሩ ቀበሌም ታጣቂዎቹ በፈጸሙት ጥቃት 12 ሰዎች መገደላቸውንና ቤትና ንብረት በማቃጠል የቀንድ ከብቶችን ዘርፈው መሄዳቸውን ነዋሪዎች ተናግረዋል። በወሬ ገብሩ ቀበሌም መንሱር ወሬና ወሉ የተባሉ ስፍራዎች በእሳት ማቃጠላቸውን የደረሰ መረጃ አመላክታል። የፋኖ ታጣቂዎች በሌሎች ቀበሌዎችም ጥቃት መሰንዘር መቀጠላቸውን የገለጹት ምንጮች በጂፍ ጅሩ ዳዳ፣ ኦምቤንሶ፣ ሀጬ፣ ኩሳዬና ሌሎች ቀበሌዎችም ከ100 በላይ የመኖሪያ ቤቶች ማቃጠላቸውን ተናግረዋል። ከጥቃቱም በርካቶች ወደ ጫካና አጎራባች ቀበሌዎች መሸሻቸውን ምንጮች አክለው ገልጸዋል። የፋኖ ታጣቂዎች እንደ ቱቱ፣ ሰርኩላና ጉንዶ መስቃሌ ከተሞች ላይ በይፋ እየተንቀሳቀሱ ይገኛሉ ያሉት ነዋሪዎች ከዚህም ራሳቸውን በማደራጀት ተጨማሪ ኃይል ከአማራ ክልል በማስገባት በጠራ ወረዳ ህዝብ ላይ ጥቃት እየፈጸሙ መሆናቸውን ተናግረዋል።
ለለቶና አዘጋጅናቸው አጫጭር ዘገባዎች ስናልፍ የአገው ለፍትህና ለዲሞክራሲ ፓርቲ በፋኖ ታጣቂዎች ጥቃት ምክንያት ከቤት ንብረታቸው ለተፈናቀሉ የአገው ተወላጆች ድጋፍ እንዲደረግ የኢትዮጵያ ቀይ መስቀል ማህበርን ጠየቀ። በአዊ ዞን በአየው ጓስ ወረዳ ከአምበላ ከተማና ከዝጋም ወረዳ ከአውቲ ከተማ በፋኖ ታጣቂዎች ቤት ንብረታቸው ተዘርፎና ተቃጥሎባቸው ተፈናቅለው ለሚገኙ አገዎች የመጠለያ የምግብና የሕክምና ቁሳቁስ በአስቸኳይ እንዲቀርብላቸው የአገው ለፍትህና ለዲሞክራሲ ፓርቲ ለቀይ መስቀል ማህበር ጽፈት ቤት በጻፈው ደብዳቤ ጠይቋል። በተጨማሪም የኢትዮጵያ ቀይ መስቀል ማህበር ኃላፊዎችን በአካል በቢሮአቸው በመገኘት ያነጋገረ መሆኑን ገልጾ የማህበሩ ኃላፊዎችም የሰጡን ምላሽ እጅግ የሚያስመሰግን ነው ብሏል። በፋኖ ታጣቂዎች በአገው ህዝብ ላይ እየተፈጸመ ያለው ግድያ እየተባባሰ መምጣቱ ነው የተነገረው። የሞያሌ ከተማ የተመሰረተችበትን 100ኛ ዓመት አስመልክቶ በሚደረገው ዝግጅት ላይ ለመካፈል ኬንያን ጨምሮ ከተለያዩ የዓለም ክፍሎች ሰዎች ወደ ከተማይቱ እየሄዱ ይገኛሉ። ላለፉት 100 ዓመታት ሞያሌ ኢትዮጵያን ከኬንያ የምታገናኝና የንግድ ከተማ ብትሆንም በተለያዩ ምክንያቶች ከተማይቱ ሳታድግ ዛሬ ላይ ደርሳለች። በጋራ ሆነን ሞያሌን እናልማ በሚል መፈክር የተዘጋጀው ይህ የ100ኛ ዓመት የምስረታ ፕሮግራም ነገ ቅዳሜ በደማቅ ሁኔታ እንደሚከበር ያገኘነው መረጃ ያመለክታል። ያላፍ ከሳ ቆሞኮ ጀቤ ፈዱረሳ ሰቀብሶ ከንኬቲ Hawaasa Oromoo Portland Oregon fi naannoo ishee jiraataniif Oromiyaa Miidiyaa Neetwoork hundeeffama isaa waggaa kurneessoo sin waliin kabajuuf qophiitti jira. Guyyaan bitootessa 10 bara 2024 sa'a 2 PM irraa eegalee bakki walgahii Doubletree by Hilton Hotel 1000 North East Multnomah Street Portland 97232 Kotta hundeeffama OMN waliin haa kabajnu dhimmoota waloo hawaasa keenya irratti haa mari'annu isiniin jedhu koreen qindeessituu sagantichaa fi bulchiinsi OMN. Birmatu yoo rakkoo sagalee sabaati ati dhugaa keenya dhoksuuf diinni amuumatti tamsaasni keechitee nafuu humna qabnu sideeffanna nuti. ለሁለት ዓመታት የበርካታ ዜጎችን ህይወት የቀጠፈውን የሰሜን ኢትዮጵያውን ጦርነት የቋጨው የፕሪቶሪያ ስምምነት ዙሪያ ግምገማ መደረግ መጀመሩ ተገለጸ። ይህንን የግምገማ መርሃ ግብር የአፍሪካ ህብረት ያሰናዳው ሲሆን የተባበሩት መንግስታት፣ የአውሮፓ ህብረት፣ ኢጋድና አሜሪካ በታዛቢነት ይካፈላሉ። ዛሬ ፊንፊኔ ላይ መካሄድ የጀመረው የግምገማ በምን አጀንዳ ዙሪያ እንደሚያጠነጥን በግልጽ ባይገለጽም የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ውይይቱ መጀመሩን በማህበራዊ ሚዲያቸው ገልጸዋል። የአሜሪካ የምስራቅ አፍሪካ ተወካይ አምባሳደር ማይክ ሀመር ለ7 ቀናት በኢትዮጵያ በሚኖራቸው ቆይታ ከግምገማው በተጨማሪ ስለ ኦሮሚያና አማራ ክልል ጸጥታ ጉዳይ ዙሪያ ከፌደራል መንግስት ጋር እንደሚመክሩ የአሜሪካ ውጭ ጉዳይ ባወጣው መግለጫ መግለጹ የሚታወስ ነው። ከኦኤምኤን የአማርኛው ክፍል ለዕለቱ ያዝናቸው ዘገባዎች እስካሁኖቹ ናቸው። ቀሪ ፕሮግራሞቻችን ይቀጥላሉ። ሰናይ ጊዜ